ነቢያችን ዓለይሂ ሰላቱ ወሰላም ከመወለዳቸው ከ600 ዓመት በፊት የነበረው ዒሳ ዓለይሂ ሰላም ስለ ትልቁ ሰው ዓለይሂ ሰላቱ ወሰላም ተናግሮላቸው ነበር። ነቢይ ወላ ተንሱሩና ሐላ ብትሆን ራሱ አሉ ለቀጣዕቱ የድሃና ያሉት እጇ ቁርጣት ነበር። ከመምጣታቸው በፊት የነበሩት ነቢያቶች በአጠቃላይ ለህዝቦቻቸው ተናግረዋል። ጥበብንና መጽሐፍን የሚያስተምራቸው የሆነ መልእክተኛ በሚልክበት ሰዓት አላህ ለሙእሚኖች ትልቅ የሆነ ጸጋውን አበርክቷል። ምክንያቱም ወኢን ካኑ ሚን ቀብሉ ለፊ ضላሊን ሙቢን ከዛ ትልቁ ሰው ዓለይሂ ሰላቱ ወሰላም ከመላካቸው በፊት ድቅድቅ ያለ ጨለማ ውስጥ ነበሩና ይለናል። እምነትም ትልቁ ሰው ዓለይሂ ሰላቱ ወሰላም ለኛ የተሰጡ ለኛ የታደልናቸው ትልቅ ዕድያ ናቸው። እሳቸው ከመምጣታቸው በፊት ስለእሳቸው የተወሳላቸው እሳቸው በሩህ በጀሰድ ከመምጣታቸው በፊት ስማቸው ቀድሞ የታወቀላቸው ድንቅ ነበሩ ዓለይሂ ሰላቱ ወሰላም። አላህ በሱረቱል አሊ ኢምራን ላይ وإذ أخذ الله ميثاق النبيين لما آتيتكم من كتاب وحكمة ثم جاءكم رسول مصدق لما معكم لا تؤمنن به ولا تنصرنه. الله بسورة آل عمران من لنا الله ትልቁ ሰው ዓለይሂ ሰላቱ ወሰላም ከመምጣታቸው በፊት መጀመሪያ ለሁሉንም ነብያቶችን በሰማይ ዓለም ላይ ሰብስቦ አዋጅ ነግሯቸው ነበር። ትልቁ ሰው ዓለይሂ ሰላቱ ወሰላም ወኢዝ አኸዘ አላሁ ሚሳቀ ነቢይን አላህ እነዛን ነቢያቶች በአጠቃላይ የሰበሰባቸው ጊዜ የተከሰተውን ክስተት ለኡመቶችህ ጥቀስላቸው ይላቸዋል። ትልቁ ሰው ዓለይሂ ሰላቱ ወሰላም ምንድን ነበር እነዛን መልእክተኞች እነዛን ነቢያቶች ሰብስቦ ያላቸው? ለማ አተይቱኩም ሚን ኪታቢን ወሕክመትን መጽሐፍንና ጥበብን በሰጠኋችሁ ጊዜ ثم جاءكم رسول مصدق لما معكم ከዛም እናንተ ጋር የነበረውን እናንተ ጋር ያለውን እውነት የሚል እና ነብይ መልእክተኛ በሚላክ ጊዜ لا تؤمنون به ولا تنصرونه አላቸው። لا تؤمنون به በሱ ልታምኑበት ولا تنصرونه እንደዚሁም ከሱ ጎሳ ከሱ ጎን ቆማችሁ እሱን ልትረዱት ብሎ እችላት ለተንصرونه ሲል ተውኪት ትባላለች በሶርቱና በነሁ ከፊት ይች ምንድናት ነገሩ ከበድ ያለ መሆኑን ማመላከቻ ነች። ከዛ እስከ መጨረሻው ደግሞ ወለተንሱሩነ ምን ተአኪድ አለች ከመጨረሻው ከፊትም ከኋላም በተአኪድ ነው የተናገረው ትእዛዙ ጠበቅ ያለ መሆኑን የሚያመላክት ማለት ነው። ለተؤمنون به በሱ ልታምኑበት ወለተንሱሩነ እሱንም ልትረዱት ግዴታ ሆኖባችኋል አላቸው። ማንኛውም ነብይ ተልኮ በሱ ዘመን ትልቁ ሰው ዓለይሂ ሰላቱ ወሰላም ቢላኩ እሳቸውን ሊከተል አላህ ግዴታ አድርጎበት ነበር። ከዛም قال أعقررتم وأخذتم على ذلكم إصري ይሄንን የምላችሁን ነገር ይሄንን ቢሻራዬን ይሄንን ብስራቴን ይሄንን ቃል ኪዳኔን ተቀበላችሁ ወይ ብሎ ሲጠይቃቸው قالوا أقررنا አዎ ተቀበለናል አሉ። قال فاشهدوا وانا معكم من الشاهدين በዚህ ጉዳይ ላይ እናንተ ምስክሮች ሁኑ እኔም ከእናንተ ጋር ከመስካሪዎች እሆናለሁ ብሎ ስብሰባውን ቋጨው ይላሉ ስለ ትልቁ ሰው ዓለይሂ ሰላቱ ወሰላም። ሁሉም ነብያቶች በተላኩበት ዘመን የኛ ነብይ ዓለይሂ ሰላቱ ወሰላም ቢላኩ እሳቸውን ሊከተሉና እሳቸውን ሊያግዙ እንደሚገባ ገና እሳቸው ከመምጣታቸው በፊት የተወሳላቸው ትልቅ ነብይ ነበሩ ዓለይሂ ሰላቱ ወሰላም። እሳቸው ከመምጣታቸው በፊት ከእሳቸው በፊት የነበሩት ነብያቶች በአጠቃላይ ለህዝቦቻቸው ተናግረዋል። ስለ ትልቁ ሰው ዓለይሂ ሰላቱ ወሰላም ስለ መጨረሻው ነብይ ስለ መደምደሚያው ነብይ ተናግረዋል። ለምሳሌ አላህ በሱረቱ ሶፍ ላይ ስለ ሰይዱና ዒሳ ዓለይሂ ሰላም ሲነግረን ምን ይለናል? وإذ قال عيسى ابن مريم يا بني إسرائيل
ኢኒ ረሱሉላሂ ኢለይኩም ሙሰድቀን ሊማ በይነ የደየ ሚነ ተውራቲ ወሙበሽረን ቢረሱሊን የእቲ ሚን በዕዲ ኢስሙሁ አሕመድ። ዒሳ ዓለይሂ ሰላም የዛኔ በተላከበት ለህዝቦቹ በተላከበት ሰዓት ህዝቦቹ አላምንለት ብለው ሲያስቸግሩት ምን አላቸው? እኔ ከአላህ ወደ እናንተ የተላኩኝ መልእክተኛ ነኝ። ከኔ በፊት በሙሳ ዓለይሂ ሰላም ላይ ወርዶ የነበረውን ተውራት መሆኑን የማረጋግጥ የሆንኩኝ፣ እንደዚሁም ከኔ በኋላ ስሙ አሕመድ የሚባል ነብይ እንደሚመጣ የማበስራችሁ የሆንኩኝ መልእክተኛ ነኝ ይላቸዋል። በነቢዩላህ ዒሳ እና በነቢዩላህ ሙሐመድ ዓለይሂ ሰላቱ ወሰላም መካከል ምንም ነብይ ሳይላክ 600 ዓመታቶች አሉ ይላሉ። ነቢያችን ዓለይሂ ሰላቱ ወሰላም ከመወለዳቸው ከ600 ዓመት በፊት የነበረው ዒሳ ዓለይሂ ሰላም ስለ ትልቁ ሰው ዓለይሂ ሰላቱ ወሰላም ተናግሮላቸው ነበር። اليوم سنتحدث إن شاء الله عن مولد النبوي الشريف بذكر نعمة البعثة النبي صلى الله عليه وسلم إن شاء الله ትልቁ ሰው ዓለይሂ ሰላቱ ወሰላም በመላካቸው የተገኙት ነገራቶችን በትንሹ ለመጥቀስ ስንሞክር በመወለዳቸው ከተገኙት ጥቅሞች መካከል በነገራችን ላይ የእሳቸው መወለድ ስጋዊ መወለድ ብቻም ሳይሆን ሰውነት አብሮ የተወለደበት ፍትህ፣ ወንድማማችነት የሚባሉት ነገራቶች አብረው የተወለዱበት የሆነ ውልደት ነበረ። የትልቁ ሰው ዓለይሂ ሰላቱ ወሰላም መወለድ ማለት ነው። ሰውነት ከዛ በፊት ሰው ቀውዩት ዶልቡን የሚበላበት በጉልበት የሚያስገድድበት የእሱን ገንዘብ የሚወስድበት ገሎት የማይጠየቅበት ሀብታም ከሆነ ሰውየው ድሃውን ቢገለው የማይታሰብ የማይጠየቅበት ሁኔታ ነበር የነበረው። በፍትህ ጉዳይ የፍትህ ምን ያክል እስልምና ላይ ከፍተኛ ቦታ እንዳለ ከሚያመላክቱት መካከል ትልቁ ሰው ዓለይሂ ሰላቱ ወሰላም ስለ የሰረቀ ሰው ተጠየቁና የሰረቀን ሰው ፋጢማ ብትሆን ራሱ አሉ ለቀጣዕቱ የድሃና ያሉት እጇን ቁርጣት ነበር። ፋጢማ ልጃቸው ናት። የኔ ልጅ እንኳን ብትሆን ፋጢማ ብትሆን ራሱ ይሄን ነገር የፈጸመችው እጇን ቁርጥላት ነበር አሉ። ይሄን ያክል ነበረ ፍትህ አብሯቸው የተወለደበት። ከዛ በፊት ያልነበረው ማለት ወንድማማችነትም ከዛ በፊት እኔ እንጂ እኛ ያለበት ዘመን በነበረበት ሁኔታ በኋላ እኛ በሚል እንዲተሳሰር አደረጉት። فإنكم لا تدخلون الجنة حتى تؤمنوا አሉ ትልቁ ሰው ዓለይሂ ሰላቱ ወሰላም። እናንተ እኮ ጀነት አትገቡም እስከምታምኑ ድረስ ወላ تؤمنوا حتى تحبوا እስከምትዋደዱ ድረስ ደግሞ ኢማናችሁ ሙሉ አይሆንም ማለት አወላ አዱልኩም على شيء إذا فعلتموه تحاببتم የሆነ ነገር ላመላክታችሁ ያን ነገር ከፈጸማችሁት ፍቅራችሁን የሚጨምርላችሁ በመካከላችሁ ያለው ውዴታ የሚጨምርላችሁ የሆነ ነገር ላመላክታችሁን ትባቸው በላአሉ አፍሹ ሰላም በይነኩም በመካከላችሁ ሰላምታን አብዙ። እኛ በምንገናኝበት ሰዓት የምናደርገው አይነት ሰላምታ እስበሳችሁ ሰላም ስትባባሉ ትዋደዳላችሁ። ስትዋደዱ ኢማናችሁ ይሞላል። ኢማናችሁ ከሞላ ደግሞ ጀነት ትገባላችሁ። በፊት እኔ የነበረው በኋላ እኛ እንዲባል እኛ በሚል አስተሳሰብ እንድንዋል አደረጉን ዓለይሂ ሰላቱ ወሰላም። ስለ ሱረቱል አንከቡት ላይ አላህ በቁርአን ነው ይለናል ወለማ ጃአት ሩሱሉና ኢብራሂም ቢልቡሽራ ቃሉ ኢና ሙህሊኩ አህለ ሃዚሂል ቀርያ ኢነ አህለሃ ካኑ ዛሊሚን። መልእክተኞች ወይም መላእክቶች ወደ ኢብራሂም ዓለይሂ ሰላም የመጡ ጊዜ ሊያበስሩት የመጡ ጊዜ ኢስሐቅንና ከሱ በኋላ ያዕቆብ እንደሚወልድ ሊያበስሩት በመጡ ሰዓት እኛ ይሄንን መንደር ይሄንን አካባቢ ልናጠፋው ነው አሉት። የማንን አካባቢ? የሉጥ ዓለይሂ ሰላም ሉጥ ዓለይሂ ሰላም የተላኩበትን ማለት ነው። ከዛ ይሄንን የምናጠፋው ለምንድን ነው? ኢነ አህለሃ ካኑ ዛሊሚን በዳዮች ነበሩና። ይሄንን ሲሉ እነሱ ምን አለ ቃለ ኢብራሂም ምን ይላል? ኢነ ፊሃ ሉጣን እንዴ በዛ ውስጥ እኮ ሉጥ አለ። ሉጥን አብራችሁ ልታጠፉት ነው እንዴ? እባካችሁ አለ
ቃሉ ነሕኑ አዕለሙ ቢመን ፊሃ አይ ውስጡ ያለውን እኛ እናውቃለን። ወነጅየነሁ ወአህለሁ ኢላ ምርአተሁ እሱንም ቤተሰቡንም እናድናቸዋለን፣ ነጃ እናወጣቸዋለን ሚስቱ ስትቀር ካነት ሚነል ጋቢሪን እሷሳ ከሚጠፉ ሰዎች አንዷ ነች አሉ። ከዚህ አንቀጽ ላይ ምን እንረዳለን? እነዛ መላእክቶች ሄደው የሉጥን አለይሂ ሰላም ህዝቦች በሚያጠፉ ሰዓት ሉጥ በመካከላቸው ነበር። በመካከላቸው እያለ ልክ መሬቷን ሰቅስቀው እንደ ቂጣ ማለት የሚገለበበት የሉጥን ነብዩላህ ሷሊህን የህዝቦችን የተውሂድ ህዝቦችን በሚያጠፋም ሰዓት ሷሊህ በመካከላቸው ነበር። የነ ሹዓይብም የሁሉ ነቢያቱ በሚጠፉበት ሰዓት መልእክተኞቹ እያሉ ነው ያጠፋቸው እነዛን ህዝቦች አለይሂ ሰላቱ ወሰላም። የኛ ትልቁን ሰው አለይሂ ሰላቱ ወሰላም ደግሞ ምን ይላቸዋል? ወቃለ ሊነቢይህ ሰለላሁ ዐለይሂ ወሰለም ወማ ካነ አላሁ ሊዩዐዚበሁም ወአንተ ፊህም አላህ እነሱ አያጠፋቸውም አንተ በመካከላቸው እያለ። የትልቁ ሰው አለይሂ ሰላቱ ወሰላም በአረቦች በቁረይሾች መካከል መኖር እነሱ ከነሱ በፊት እንደነበሩት ኡመሞች እንዳይጠፉ ምክንያት ሆኗቸዋል። ትልቁ ሰው አለይሂ ሰላቱ ወሰላም በመወለዳቸው ይህን ያክል ጸጋ ተገኝቶበታል። ወማ ካነ አላሁ ሊዩዐዚበሁም ወአንተ ፊህም ከዛ አንተ በነሱ ውስጥ ነህ። ከዛ ብቻም ሳይሆን ወማ ካነ አላሁ ሙዐዚበሁም ወሁም የስተግፊሩን እነሱ ማፍታ እስከጠየቁት ድረስ አላህ ህዝቦችን አያጠፋብህም እያላቸው ነው አለይሂ ሰላቱ ወሰላም። የእሳቸው መኖር የእሳቸው መወለድ ግሪክ ከአሁን በፊት እንደነበሩት ነቢያቶች እንዳንጠፋ ከአሁን በፊት የነበሩት ነቢያቶች የተላኩበት ኡመም በሚያመፁ ሰዓት እነሱ እንዳጠፋቸው እኛንም እንዳንጠፋ እንደገና እሳቸው በመወለዳቸው ሌሎችም ተጨማሪ ነገራቶችን ያገኘንበት የሆነ ውልደት ነው። ታዲያ ይሄ ነብይ ይሄን የመሰለ አዛኝ የሆነ ነብይ ገና ላላየው ገና ወደፊት ለሚመጣው ህዝብ ወንድሞችን አትወቁኝ ብሎ መንገድ ዳርቻለሁ ብሎ ለሚተክዝ ነብይ ገና ወደፊት እኮ ገና አልመጡ ገና ለሚመጡ እኔ ለማየት ብለው ገንዘባቸውን ንብረታቸውን ሁሉ ነገራቸውን ይሰዋሉ ብሎ እስከዛ ድረስ እስከ መጨነቅ ለደረሰ ነብይ አይደለም የተወለደበትን ቀን ፈገግ ያለበትን ቀን ብናከብር አያንስበትም። አለይሂ ሰላቱ ወሰላም ሰለላሁ ዐለይሂ ወሰለም ትልቁ ሰው አለይሂ ሰላቱ ወሰላም በመላካቸው ሴት ልጅ እንደ ሰው ተቆጥራለች፣ ደሃ እንደ ሰው ተቆጥሯል። ሴት ልጅ እንደ ሰው ተቆጥራለች የተባለበት በፊት በጃሂልያ ዘመን ሴት ልጅ ሀይድ ላይ በምትሆንበት ሰዓት ከሰው ጋር እንዳትገናኝ ከከብቶች ጉረና ውስጥ ያስገቧትና እንዳትገናኝ በሽንቁር ነበር የምትበላውና የምትጠጣው ነገር ያከብባት። አይሻ ረዲየላሁ ዐንሃ ምን ትላለች? ትልቁ ሰው አለይሂ ሰላቱ ወሰላም ጋር አብሬ ተኝቼ ሌሊት ላይ ሀይድ በሚመጣበት ሰዓት ጉርድሽን ልበሽ ይሉኛል። ማበይነ ሱራን ወሩክባ መጠቃቀም ስለማይቻል ያንን ጉርድሽን ልበሽ ይሉኛል። ከዛስ ጉርዷን ከለበሰች በኋላ አቅፏት ይተኛል። በፊት ላይ ጉረና ውስጥ የነበረችው ሴት በትልቁ ሰው አለይሂ ሰላቱ ወሰላም እቅፍ ውስጥ ሆነች። ይሄ ምንድነው? የሴት ልጅ ክብር ከፍ ያደርጋል። ትልቁ ሰው አለይሂ ሰላቱ ወሰላም ከመወለዳቸው በፊት የነበረውን ነገር አላህ በቁርአን ላይ ጠቅሶታል። ወኢዛ ቡሽራ አሐዱን ቢልኡንሳ አላህ ምን ይለናል? ከመካከላቸው በነዛ በጃሂልያ ዘመን የነበሩት ከመካከላቸው አንዱ ሴት ልጅ ተወለደልህ ተብሎ በሚነገርበት ሰዓት በሚበሰርበት ሰዓት ظل وجهه مسودا وهو كظيم ፊቱ ጭፍግግ ይላል። وهو كظيم በጣም የፍርሃት የመደንገጥ ከሰዎች መካከል ይርቃል። ለምን? ሴት ልጅ ወለደ እንዳይባል። ይሄን ያክል ነበር ሴት ልጅ ወለደ እንዳይባል። ከዛም ሲያስተነትን ይውላል። ይችን ልጅ ለያዛት
ወደው ሰብአዊነት ይዞት ላሳድግ ካለ ከቤት ከጎሳ ሊገንጥል ይባል ነው። ካሳደጋት እንዳይገላትም ከነ ህይወቷ እንዳይቀብራትም እንደው ትንሽ ርህራሄ ካለበት ማለት ነው። ካልሆነ ደግሞ ልክ በሌላኛው አንቀጽ ላይ እንደሚነግረን ወኢዘል መዑደቱ ሱኢለት የአይ ዘንቢ ቁትለት ከነ ህይወቷ የተቀበረችው ልጅ ከነ ህይወቷ የተቀበረችው ሴት ልጅ ነገ ጧት አኺራ ላይ ትጠየቃለች። በምን ወንጀልሽ ነው እንደዚህ የተደረግሽው ተብላ ትጠየቃለች ሲል ከነ ህይወቷ እንደምትቀበር እንደነበረ እየነገረን ነው። ግን ሰለላሁ ዐለይሂ ወሰለም ከተወለዱ በኋላ እሳቸው ከተላኩ በኋላ ምናሉ ሁለት ሴት ልጆች ያሉት ወይም ሁለት ሴት እህቶች ያሉት ወይም ሶስት ከዛም በላይ ሆኖ ያሉት ሰው ከነሱ ጋር ያለውን አኽላቁን እስካስተካከለ ድረስ ከነሱ ጋር ያለውን ግንኙነት እስካስተካከለ ድረስ ለነሱ መልካም እስከዋለላቸው ድረስ በነሱ ምክንያት ብቻ ጀነት ይገባል አሉት። በፊት ላይ ውርደት ተደርጋ የምትታየው የነበረችው ሴት ልጅ በኋላ ጀነት በመግባት ኒዕማ ተደርጋ ተወሰደች። በትልቁ ሰው አለይሂ ሰላቱ ወሰላም መወለድ ማለት ነው። የእሳቸውን መወለድ እንዲህ ብቻ ሳይሆን ያው አባይን በጭልፋ እንደሚባለው ሆኖ በመሆኑ ስለዚህ እንደዛ ያለ ነገር እንደው ትንሽ ጫፍጫፉን መንካታችን እሳቸውን አለይሂ ሰላቱ ወሰላም እንድንወድ እሳቸውን ለኛ የከፈሉትን መስዋዕትነት እንድናስታውስ ያግዘናል ከሚል አንፃር ነው። አለኩል ሐል ይሄንን እያወደሱ ይሄንን ነብይ እያስታወሱ ለኛ የከፈለውን መስዋዕትነት እያስታወስን ማሳለፋችን ለኛ ትልቅ ክብር ነው። جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم.